አብጌት እንግዲህ ዛሬ ጉዷ ፈልቷል ማለት ነው። በገመድ ልትታሰር ነው። ጭራሽ ቤት መቆለፏ ሳይበቃ እጅና እግሯን ሊያስራት ነው አባቷ ደረጀ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁኝ የአህሊ ቤተሰቦች። ላይክ እና ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ ማለት ነው። እንግዲህ ዛሬ ዳጣ ክፍል 80 ይዤላችሁ ቀርብ ያለሁ ማለት ነው። እስከ መጨረሻው አብራችሁኝ ከቆያችሁ ብዙ ነገር እናያለን እንከታተላለን ማለት ነው። እንግዲህ አብጌት በሰራችው ጥፋት መሰረት አባቷ ከቤት እንዳትወጣ በር ቆልፎበት ይገኛል ማለት ነው። ይሄም ቅጣቷ ነው ብሎ ለእናቷ ነግሯታል። እንግዲህ ቅጣቷ ነው ተብላ ለእናቷ ነግሮታል ማለት ነው። እንግዲህ ከዚህ ከገባችበት ወጥመድ ውስጥ እናቷ ታስጥላታለች ወይስ አታስጥላትም የሚለውን እንግዲህ አብረን እናያለን ማለት ነው። ወይዘሮ ወይም ደግሞ የአቶ ደረጀ ባለቤት የእነ አብጌት እናት እንግዲህ ልጇን ታስጥላታለች ወይስ አታስጥላትም የሚለውን አብረን የምናይ ነው የሚሆነው። ምክንያቱም አቶ ደረጀ በጣም አምርሯል። የመጨረሻው ውሳኔ ውስጥ ነው ያለው። እሷ ደግሞ ከጥፋቷ ስለማትማር ምንም ማድረግ አይቻልም ማለት ነው። ምክንያቱም ብዙ ነገር እያደረገች ይገኛል። እንግዲህ የማያፈቅራትን ሰው በመፈለግ ውስጥ በዛም በጣም ጥሩ ያልሆኑ ነገሮችን እያደረገች ትገኛለች አብጌት ማለት ነው። እንግዲህ ናታን አያፈቅራትም። ይሄንን በግልጽ ነግሯታል። ምክንያቱም እዚህ ዓለም ላይ እኔና አንቺ ብንቀር እንኳን አንቺ ማግባት አልችልም ብሏታል። ይሄ እንግዲህ ለሷ በቂ የሆነ መልስ ነው ማለት ነው። እና ወደ እልክ ውስጥ እየገባች ነው። ግዴታ እንደሚያገባትና ካላገባት ደግሞ ሚስጥር እንደምትናገር በዛም እያስፈራራችው ይገኛል። ነገር ግን ናታን ለአባቷ በመናገር አባቷ ደግሞ የራሱ ችግር ስለሆነ እንግዲህ ክፍል ውስጥ አስገብቶ ቆልፎባታል ማለት ነው። እንግዲህ አብጌት በጣም በራስ ያለመተማመን ስላለባት እንዲሁም ደግሞ ናታንን ስለምታፈቅረው በጣም ብዙ ነገር ማወቅ ስለምትፈልግ ሚስጥሮችን ምንድን ነው ያለው ነገር የሚለውን ነገር በጣም ያጓጓታል። ሚስጥሮችን ማወቅ በጣም ትፈልጋለች። ለዛ ነው እንግዲህ ብዙ ነገር ካሜራ እስከ መግጠም ድረስ የደረሰችው ማለት ነው። እንግዲህ በስተ መጨረሻ አባቷ እግርና እጇን አስሮ ምንድን ነው የሚያደርጋት፣ እናቷስ ትደርስላታለች የሚለውን ነገር አብረን የምናየው ይሆናል ማለት ነው። ናታንና ዳጣ እንግዲህ በፍቅር ቀልጥ ብለዋል። ያለፈውን ለመርሳት እንዲሁም ደግሞ ምንም እንዳልተፈጠረ ለማስመሰል ናታን ዳጣን ሁሉን ነገር መርሳት እንዳለባት እየነገራት ይገኛል ማለት ነው። እንግዲህ ዳጣ በጣም ተጨንቃለች፣ ተጠባለች። በጣም ሁሉ ነገር ግራ ገብቷታል። የሚፈጠረው ነገር ሁሉ ግራ እየገባት ይገኛል ማለት ነው። ምክንያቱም እሷ ብዙም ሚስጥሩ አልገባትም። እንዲሁም ደግሞ ሰላም የእሷ እናት መሆኗን አታውቅም። አባቷ ግን አቶ ደረጀ የእሷ አባት መሆኑን ታውቃለች። ነገር ግን ሰላም እናቷ መሆኑን አታውቅም ማለት ነው። እንግዲህ ዳጣ በጣም ጭንቀት ውስጥ ናት ያለችው። በእኔ ምክንያትም ነው እያለች በጣም እየተጨነቀችም ነው ያለችው። በጣም ትጨነቃለች። እንዲሁም አቤልም ሊነግራት አልፈለገም እንዳትጨነቅ በሚል እንግዲህ ቅልጥ ያለ ፍቅር ውስጥ አስገብቷታል ማለት ነው። ዳጣ ነገሩን ከማን ነው የምትሰማው? ናታን ይነግራታል ወይስ ደግሞ አባቷ ይነግራታል ወይስ አብጌት ለእናቷ እንደፎከረችው ትናገራለች? ዳጣ ይሄንን ስታውቅስ ምን ማድረግ አለባት? ምንድነው የምታደርገው የሚለውን እንዲሁም አብረን ነው የምናየው ማለት ነው። እንግዲህ
አብጌል በር ተቆልፎባት ባለች ወቅት ለእናቷ እንደምትናገር ዝታለች ማለት ነው። ብዙ ነገርም እያስታወሰች ትገኛለች። ብዙ ነገርም ከዳጣ አመጣጥ ለምን ተናደደ፣ አባቴ ለምንድን ነው የተናደደው የሚለውን ብዙ ነገር እያስታወሰች ነው። እንግዲህ አብጌል በጣም እልክ አለባት። እንዲሁም ደግሞ ናታን የኔ ካልሆነ አይነት ነገር ነው። በግድ የኔ ካልሆነ ወይም ደግሞ የሆነ ነገር ከያዝኩበት የኔ ይሆናል የሚለውን ነገር አስባ ነው ማለት ነው። አብጌል እንግዲህ አባቷ እንደማይሆን ተናግሮ ነበር በፊትም፣ አሁን ደግሞ ነግሮታል ማለት ነው። የነገረው ምንድን ነው? አስገድዳ እንደምታገባው እና ሚስጥር እንደያዘችበት ተናግሯል ማለት ነው ለአባቷ። በዛ ምክንያት ነው እንግዲህ ቤት ውስጥ እንደዚህ ታፍና ያለችው። እንግዲህ የአብጌል እናት በጣም ተጨንቃለች። በአቶ ደረጀ እንደዚህ መሆን መቀየር ምክንያቱ ምንድን ነው የሚለው ነገር እሷንም እያስጨነቃት ይገኛል። ለምንድን ነው እንደዚህ የምታደርገው ብላ ጠይቀዋለች። ነገር ግን ምክንያቱም ማወቅ አልቻለችም። ነገር ግን ሚስቱ በቅርብ ሰዓት ውስጥ ማወቅ እንደምትችልና እንደምታውቀው ተናግሯል ማለት ነው። ማን እንደሚነግራት እና ነገሮች በምን አይነት መልኩ ታውቀዋለች የሚለውን ነገር እንግዲህ አብረን ነው የምናየው። ምክንያቱም ሚስቱ ካወቀች ትዳሩም ይበተናል። በዛም ላይ ከሰራተኛ ይሄን ያክል አመት በዳጣ እድሜ ስለዋሻት ስለሸወዳት ምንም አይነት ከሱ ጋር እንግዲህ ክብርም አይኖራትም። ከሱ ጋር የመኖር ነገር አይኖራትም ማለት ነው። እንግዲህ በጣም ለፋሚሊው ከባድ ነው የሚሆነው ይሄ ነገር። በጣም ውስብስብ የሆነ ነገር ነው። እንግዲህ ሰላምም ልጇን ለመውለድ በሚል ነው ይሄ ሁሉ ችግር የመጣው በሰላም ነው። ምክንያቱም ለናታን ያስቀመጠችው ወረቀት የዳጣ ስለሆነ አደራ ስለሆነ ካሜራ ደቅና በማየት ሚስጥራቸውን ስላወጣችባቸው ነው አብጌል ማለት ነው። እንግዲህ አብጌል ጥሩ ነገር አላደረገችም። ነገር ግን አባት ለእናቷ መናገር እንዳለባት እየተናገረች ነው ማለት ነው። እንግዲህ አብጌል ከዚህ ከእስር ከተፈታች በኋላስ ምንድን ነው የምታደርገው? ለእናቷ ትናገራለች? ለእናቷ እስከተናገረች እንዴት ነው የሚሆኑት? አባትና እናቷስ በምን አይነት ሁኔታ ይቀጥላሉ የሚለው ነገር በጣም ያሳስባል ማለት ነው። ምክንያቱም እናትየዋ በጣም ጥሩ ሰው ስለሆነች አቶ ደረጀን ስለማትጠራጠረው እንግዲህ ይሄንን ነገር ከሰማች በኋላ በጣም ከባድ ስሜት ውስጥ ነው የምትገባው ማለት ነው። ለእሷም ከባድ ነው የሚሆንባት። እንግዲህ አቶ ደረጀ ነገሩ እስከ ዛሬ ድረስ እንዳስጨነቀው እና በጣም ግራ እንደገባው፣ ነገር ግን አሁን ላይ በጣም እንደበቃውና ለመናገር እንደወሰነ ነግሯታል። ነገር ግን አሁን አልነግርሽም ብሏታል ማለት ነው። ስለዚህ አቶ ደረጀ ለሚስቱ ይህንን ሚስጥር ሲናገር ምን የሚፈጠር ይመስላችኋል? ቤተሰቡ የሚበተን ይመስለኛል። እሱ ራሱ ነው የሚነግራት ወይስ ደግሞ አብጌል ናት የምትነግራት የሚለውም ነገር ያሳስባል። እሱ ራሱ ከሆነ ምናልባት እንትን ልትል ትችላለች፣ ትንሽ ልትራራለት ትችላለች። ነገር ግን ልጃቸው መታ ከነገረቻት ይህንን ነገር በጣም ለነሱ ከባድ ነው የሚሆነው ማለት ነው። እንግዲህ ዳጣ በጣም ጭንቅ ውስጥ ናት ያለችው። በጣም ተጨንቃለች፣ ተጠባለች። በሷም ጉዳይ መስሏታል። በጣም ተጨንቃለች። ናታን ደግሞ ያስጨነቀውን ነገር
ከራሱ ላይ አስወግዷል ማለት ነው። ስለዚህ አሁን ዳጣ ናት የምትጨነቀው። እሱ አሁን ጭንቀቱን አስወግዷል ማለት ነው። ዳጣ በጣም ጭንቀት ውስጥ ናት ጋይስ። ዳጣ ምን ማድረግ እንዳለባት ራሱ እያወቀች አይደለም። ሁሉም ነገር ሚስጥር ነው የሆነባት። በጣም ግራ ገብቷታል። ምን እንደምታደርግ ማወቅ አልቻለችም። ለሷ በጣም ከባድ ነው። እንግዲህ መጨረሻውን አብረን የምናይ ይሆናል ማለት ነው። ቀጣዩን ክፍል ነገ ይዤላችሁ እመጣለሁኝ። ላይክ እና ሰብስክራይብ አድርጉ ጋይስ። አመሰግናለሁ። ባይ ባይ።